መቅደስ ውስጥ ያለው ፈተና እንዲያውም ከውጭ ካለው ሳይብስ ይቀራል። እንዲያውም የሱ ትንሽ ጠንከር ያለ ነው። ምክንያቱም የምግብ ጉዳይ የውጭ ፈተና ነው። አያችሁት? እህል የሚያሳስበው ሰው ገና ቤተ መቅደስ ገብቶ ያልተፈተነ ሰው ነው። ቤተ መቅደስም ገብቶ ምግብ የሚያሳስበው ከሆነ ሰውነቱ ነው እንጂ ይሄ ሰውዬ እዚህ ያለው ሐሳቡና ምኞቱ የት ያለ ሰው ነው? ውጭ ያለ ሰው ነው። ውጭ ያለ ሰው ነው ስለ ምግብ የሚያስበው። ይሄንን የምግብ ፈተና የስስት ፈተና ያለፈ ሰው ግን መቅደስ ውስጥ የገባ ሰው ነው። ክርስቶስን መቅደስ ቦታ ላይ ወሰደው። በመቅደሱ ውስጥም አልፈተነው። በመቅደሱ ውስጥ አስገብቶ ቤተ መቅደሱ ጫፍ ላይ ነው ያወጣው። አዎ ስሙ በደንብ ለምን ይመስላችኋል ቤተ መቅደሱ ውስጥ ያልፈተነው? ጫፍ ጣሪያ ላይ እስኪወጣ ድረስ ምን አስጠበቅ? አው ሰውን ሰይጣን በጣም የሚገርማችሁ ክፋቱ የሚፈትነው ቤተ ክርስቲያን ገብቶ መኖር የጀመረ ጊዜ አይደለም። ሲፈትነውም በዛ ጊዜ ላይ በጣም ቀላል የሆነ ፈተናን የሚፈትን ግን ቤተ መቅደስ ውስጥ እየቆየ ሲመጣ ቤተ መቅደስ ውስጥ ያለው ሱታፌ እየጨመረ ሲመጣ ቃለ እግዚአብሔር መስማት ሲጀምር መዝሙር ማዳመጥ ሲጀምር መልካም የሆኑ እግዚአብሔርን የሚያስደስተውን ነገር በሙሉ መስራት ሲጀምር ምንም አይለው። እየሰማችሁ ነው? ምንም አይለው። ቀጥልበት ነው የሚለው። እንዲያድግ ነው የሚፈልገው። አይገርማችሁም? ጠላት እንዲያድግ ነው የሚፈልገው ሁላችንንም እንድናድግ። እየጾምን ከሆነ ጾም በደንብ ነው የሚለው። እየጸለይክም ከሆነ ጸልይ በደንብ። እየሰገድክ እየመጸወትክ ከሆነ በደንብ አድርገው። እያስቀደስክም ከሆነ በደንብ አስቀድስ። አልነካህም ነው የሚለው። ልክ እንደነዚህ አይነት ነገሮች ላይ ያለን ሱታፌ ወይንም ደግሞ ህብረት እየጨመረ ሲመጣና ከፍ ማለት ስንጀምር ፈተናው የሚጀምረውና ትልቁን ፈተና ጦሩን መምዘዝ የሚጀምረው ያኔ ነው። እና አበው ለዛ ነው የሰይጣን ክፋቱን ተመልከቱ ይላሉ። እንደ ህንጻ ብታስቡት የመጀመሪያው ወለል ላይ ሰይጣን አይገፈትራችሁ። 15ኛው ወለል ላይ አውጥቶ ነው የሚገፈትራችሁ። ለምን እንደሆነ ታውቃላችሁ? አንደኛው ወለል ላይ አንድ ሰው ወጥቶ ለምሳሌ ቢገፈተር የመትረፍ እድል አለው የለው? አለው። የተሰበረውም ሊሰበር ይችላል፣ የጎደለውም ሊጎል ይችላል፣ ግን ህይወት ሊቀጥል ይችላል። 15ኛው ፎቅ ላይ አውጥቶ የተገፈተረ ሰውስ ይሞታል ይኖራል? ባትገፈተሩም መገመት አይከብዳችሁ። ምን ያደርጋል? መሞቱ አይቀርም ማለት። ሰይጣን ማለት እንዲህ ነው። ገና መንፈሳዊ ህይወት ልምምድ ስትጀምር ምንም አይነካህ፣ ቀጥልበት ነው የሚለው። ልክ የሆነች 15ኛ 12ኛ ከፍ ብለህ መሰበር ሳይሆን የምትሞትባት ደረጃ ግን ልክ ስደርስ ይገፈትራል። ጫፍ ላይ ያወጣው ለዛ ነው። ጫፍ እስኪወጣ ምንም አላለው፣ እየገፋ ነው የወሰደው። ክርስቶስ ሳይገርማችሁ እየተገፋ መሄዱ። አሁን እኛ ይሄንን ፈተና ብንፈተን ምንም ላይ ደንቅ ይችላል።